ጀማዓ አሁን የመጣንበት ቦታ እጅግ በጣም የተከበረ እጅግ በጣም ታሪካዊ የሆነ ቦታ ነው። ይህ ከበስተጀርባችን የምትመለከቱት ተራራ ጀበል አረፋ በመባል ይጠራል። ሌሎች ስሞች አሉት። ጀበል አረፋ፣ ጀበል ረሕማ፣ ጀበል ተውባ በመባል ይጠራል። እንግዲህ እንደምትመለከቱት ይህ ተራራ መልአኩ ጅብሪል አለይሂ ሰላም ወደ ኢብራሂም አለይሂ ሰላም ጋር በመምጣት የሐጅ ስነ ስርዓት ተግባራትን ካሳየውና ካስተማረው በኋላ አረፍተ እያለ ያሳውቀው ነበር። አወከነ አሁን ይለዋል። ነዓም አረፍቱ ይላል ኢብራሂም አለይሂ ሰላም። አዎ አወኩኝ ይላል። በዚህም ምክንያት ምን ተብሎ ተጠራ? ጀበል አረፋ ተብሎ ተጠራ ማለት ነው። ወጣቻል። ሁለተኛው አረፋ ተብሎ የተጠራበት ምክንያት ምንድነው? አደም አለይሂ ሰላም እና እናታችን ሐዋ አለይሂ ሰላም ከሰማይ ወደ ምድር በወረዱ ጊዜ እዚህ ቦታ ነው የወረዱት ይባላል እና አረፍቱኪ አወኩሽ አላት። አረፍቱካ አለችው፣ እኔም አወኩህ አለችው። በዚያም ምን ተብሎ ተጠራ? አረፋ ተብሎ ተጠራ። ሶስተኛ አረፋ ተብሎ የተጠራበት ምክንያት ምንድነው? لأن الناس يأتون إلى هذا المكان ويعترفون بذنوبهم وأخطائهم ሰዎች ከዓለም ስፍራ ወደዚህ ተሰባስበው ወንጀላቸውን መተው ለአላህ Subhanahu Wa Ta'ala የሚያምኑበት ቦታ ስለሆነ ይህ ቦታ አረፋ ተብሎ ተጠራ። ሌላኛው ደግሞ ምንድነው? ሰዎች ከዓለም ስፍራ ተሰባስበው እዚህ የሚተዋወቁበት ቦታ ስለሆነ يعني الناس يجتمعون بمكان العالم ويتعارفون في هذا المكان وسمي بذلك عرفة ሰዎች ከዓለም ተሰባስበው የሚተዋወቁበት ቦታ ስለሆነ አረፋ ተብሎ ተጠራ። እነዚህ አራቶቹን ሰበቦች ዑለሞች ይገልጻሉ አረፋ ተብሎ የተጠራበትን። ሌላኛው ስሙ ማን ነው ብለናል? ጀበል ረሕማ ይባላል። የእዝነት ተራራ ማለት ነው። በዚህ የተሰየመበት ምክንያት አላህ Subhanahu Wa Ta'ala በአረፋ በዚህ ቦታ ላይ ለሚቆሙ ሰዎች እዝነትን የሚያሰፍንበት ቦታ ስለሆነ ጀበል ረሕማ ተብሎ ተጠራ። የእዝነቱ ተራራ የአላህ Subhanahu Wa Ta'ala እዝነት የሚገለጥበት በዚህ ቦታ ላይ መጥተው የሐጅን ስነ ስርዓት በሚፈጽሙ ጊዜ ማለት ነው። ሌላኛው ስሙ ማን ነው ብለናል? ጀበል ተውባ፣ የተውባ ተራራ ወይንም የንስሐ ተራራ። በዚህ የተሰየመበት ምክንያት ምንድነው? ሰዎች ከዓለም ስፍራ ተሰባስበው በዚህ ወደ አላህ Subhanahu Wa Ta'ala ንስሐ የሚገቡበት ተውበት የሚያደርጉበት ስፍራ ስለሆነ የንስሐው ተራራ ተብሎ ተጠራ ማለት ነው። እንግዲህ እነዚህ ስያሜዎች የተሰየሙት ከዚህ አንጻር እንደሆነ ዑለሞች ይናገራሉ። ይህ ቦታ ሌላው ልናውቀው የሚገባው ነገር ምንድነው? ከአርካኑል ሐጅ ከሐጅ ማዕዘናቶች መካከል አንደኛው የሚፈጸምበት ቦታ ነው። ሐጅ አራት አርካኖች አሉት፣ ማዕዘናቶች አሉት። አንደኛ ኢህራም ነው። ሁለተኛ አልውቁፍ አለ ጀበል አረፋ በአረፋ ተራራ ላይ መቆም ነው። ሶስተኛ ጠዋፍ አልኢፋዳ ነው፣ ካዕባን ሄዶ መዞር ነው። አራተኛ ደግሞ አስሳዒ በይነ አሰፋ ወልመርዋ በሶፋና በመርዋ መካከል መሄድ መሮጥ ነው። ታውቃላችሁ መሮጥ የተደረገው ለወንዶች ነው፣ አረንጓዴ ምልክት ያለችበት ቦታ ወይንም በጥኑል ዋዲ የሚባለው ቦታ ላይ። ለሴቶች ደግሞ መሮጥ አልተደነገገም፣ ቀስ ብለው ነው የሚሄዱት። እና ከዚህ ከአራቱ የሐጅ አርካኖች ማዕዘናቶች መካከል አንደኛው ትልቁ ምንድነው? በዚህ ቦታ ላይ መጥቶ መቆም ነው። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ቦታ ላይ ይሄንን ተግባር ሰርተው ሂደዋል። ነቢያቶች ሁሉ ይሄንን ቦታ በመተው በማየት በዚህ ቦታ ላይ ይሄን ተግባር ሰርተው ሂደዋል ማለት ነው። እና ይህ ነው ጀበል አረፋ ብሎ ማለት። እንግዲህ ለመውጣት አልተፈቀደልንም፣ ምክንያቱም በጣም ሰዓት ሄዷል። በጣም በርካታ ሰዎችም ዘህማ ስለሆነ ሌላ ቦታዎችን ለማየት አይመችም። እና ይህን ይመስላል። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب